ኖር ባለውና በሌለው መካከል ያለው ልዩነት እስከ መቃብር ድረስ ይሄዳል። ይሄ ተወደደም ተጠላም ያለ ነገር ነው እና ወደ አንድ ሬዲዮ ጣቢያ ስልክ ይደወላል። ሄሎ ሄሎ፣ ሬዲዮ ጣቢያ ምን እናስተናግዶት? እባካችሁን ተቸግረን ነው የምናስቸግራችሁ። ሕፃን ኩኩሽ ቢንያም ስለጠፋብን በጣም ተጨንቀናል። ሶደሬ ሄደን አናውቅም። ትላልቅ ሆቴል አንገባም። ሌላው ቀርቶ በፍሪጅ እንኳን አንጠቀምም። እባካችሁ ተቸግረን ነውና ሕፃን ኩኩሽ ቢንያምን ላገኘ ይሄ ቲፕ ነው ምናምን ስለው 250,000 እንሰጣለን እና በጣም ተቸግረን ነው። ምልክት ፓንክ ተቆርጧል። ቆንጆ ጅንስ ነው ያርገው ከቆንጆ ስኒከር ጋር እና 18 ግራም ወርቅ አንገቱ ላይ አርጓል። እባካችሁ እሺ፣ እንግዲህ በተቻለን አቅም የሚቻለውን ሁሉ ከመሞከር ወደ ኋላ አንልም። እናመሰግናለን። በዚህ አድራሻ ደውሉልን። ሌላ ስልክ። ሄሎ ሄሎ፣ ሬዲዮ ጣቢያ ምን እናስተናግደው? እኔ ምንም ነገር የምፈልገው ነገር የለም። ምንም ነገር የምፈልገው ነገር የለም። ያው ሕፃን አብጤ ኢማም ጠፍቷል። አሁንም መድኃኒዓለም ልም ያርገው። እኔ ሆዱን አልቻልኩም። አገኘው ምንም የሚያመጣብኝ ሰው በሕግ እፋረዳለሁ። እዛው ልም ያርገው። አሁንም ምልክት ቁንጮ ነው። ሸራ ጫማ አድርጓል። እንጀራ እናቱ ነኝ። እሺ አንድ ልበልና ላብቃ። ሁለት ሴቶች መንገድ ላይ ይገናኙና ታዲያስ ደህና ነሽ? ደህና እግዚአብሔር ይመስገን። እንደምን ነሽ? ደህና። እንዴት ነው ቤተሰብ ምናምን? ትዳር እንዴት ነው? ትዳር ጥሩ ነው። ያው ልጆች ወልጃለሁ ምናምን። አንቺስ እንዴት ነው? ከሚገርምሽ ነገር አስታወሽኝ። አንድ ላይ አይደለ በአንድ ወቅት ነው ያገባ ነው። ተይኝ እባክሽ። አንቺስ ወለድሽ? ከአንድም 3 ልጅ። የኔን ነገር ተይኝ። የኔ አይወራም። ምን ነው መውለድ ይቅር ከአንድ እስከ አንድ በዓል ነው የሚቆጥርልኝ። 1 ልደታ ናት ይለኛል። 2 የሆነ በዓል አለው። 3 በዓታ ማርያም ነች ይለኛል። 4 ዮሐንስ ነው ይላል። ፊቱን እያዞረ ብቻ ነው በቃ። ከአንድ እስከ አንድ በቃ በዓል ነው። ፊቱን አዞሮ መተኛት ነው። እንዴት ተደርጎ ነው እንግዲህ አብሮ በመተኛት የሚወለድ ልጅ የለ እንግዲህ እንዴት አባቴ እንደማረግ። ወይ የኔም መቤት በጣም ተጎድተሻል በእውነት ወይ ታዲያ ምን ባላገባው ያለሽ? ይሄ ካላንደር ነው እንጂ። አመሰግናለሁ።